የታይታኒክ መርከብ ከመስጠሟ በትክክል ከ14 ዓመት በፊት ስለ መርከቧ በሚስጥር ዝርዝር ትንቢት የያዘ መጽሐፍ ተጽፎ እንደነበር ያውቃሉ? ይህ በአጋጣሚ የተከሰተ ነው ወይስ አስቀድሞ የታቀደ ሲያል? በ1898 ዓመተ ምህረት ሞርጋን ሮበርሰን የተባለ አሜሪካዊ ጸሐፊ ዘ ወርክ ኦፍ ዘ ታይታን የተሰኘ ልቦለድ መጽሐፍ አሳተመ። መጽሐፉ በአትላንቲክ ውቅያኖስ ላይ በበረዶ ግግር ተመታ ስለምትሰምጠው ታይታን ስለምትሰኘው ግዙፍ መርከብ ያወራ ነበር። የሚገርመው ግን ከመጽሐፍ መውጣቱ ከ14 ዓመት በኋላ በ1912 እውነተኛዋ ታይታኒክ መርከብ በተመሳሳይ ሁኔታ በበረዶ ግግር ተመታ ሰመጠች። አስገራሚው ይህ ብቻ አይደለም፣ መመሳሰላቸው። ለመጀመሪያ ጊዜ የተጓዙበት ወር ሁለቱ በኤፕሪል ወይም በሚያዝያ ወር ነበር። ሁለቱም መርከቦች ሊሰምጡ የማይችሉ ተብለው በኩራት የተነገረላቸው ነበሩ። ሁለቱም መርከቦች በቂ የህይወት አድን ጀልባ ወይም ላይፍ ቦት አልነበራቸውም። ይህ ታሪክ እስከዛሬ ድረስ ብዙዎቹን ግራ ያጋባ የዓለማችን ትልቁ ሚስጥር ነው። እርሶስ ምን ያስባሉ? አጋጣሚ ወይስ ትንቢት? ሐሳቡን በኮሜንት መስጫ ላይ ያጋሩ። ቻናሉን ሰብስክራይብ ካላደረጉ ሰብስክራይብ ማድረግ፣ የደወል ምልክቱን መጫን አይርሱ።